አንተ ታይርዱን ዳርኔ መሰልክ ፍቅሬ አይውልህ የኔ ፍቅር እኔ ኤፍሱናታይ ነኝ ከሰዓታት በኋላ ለሰርግ ስነ ስርዓታችን ወደ ኢትዮጵያ የሚገባው ገባ እና ምን ይጠበስ እናማ ወደ አፍሪካ የምትመጣውን አውሮፓዊት እንቁ ለመቀበል የሴኩሪቲውንና ያቀባበሉን ነገር አስብበት ኤፍሱን ይሄን ቅብጠትሽን እዛው ማንንም ስራ ፈቶ አንቺን ሲጠብቅ አይውልም ትመጫለሽ ሰርጋችንን እናደርጋለን ከዛ እንደማንኛውም ኢትዮጵያዊ ትኖሪያለሽ አለቀ አረ አውሮፓውያን አምላኬት ነህ እኔ ኤፍሱናታይ ነኝ እንደማንኛውም ኢትዮጵያዊ ጎጆ ቤት ውስጥ የምኖረው ኤፍሱን አትጃጃይ ከፈለግሽ የምትመጻደቂባቸውን የቱርክ ቤቶች የሚያስንቁ አፓርትመንቶችን ገዝተን እንኖራለን ሰላም ግቢ ይሄ ድመት የመሰለ ፍቅረኛ የተናዷል አሁን ኤፍሱናታይን አንድ አፍሪካዊ ቲክቶከር አፍቅራ ቀለበት ለማድረግ ኢትዮጵያ ሄደች ቢባል ማን ያምናል ፈጣሪ ሆይ ይሄንን ዜና ከቢቢሲ እና ከብሩክ ኒውስ ጠብቅልኝ ሰውዬ ከኤርፖርት ሆቴል ታክሲ የላችሁም እንዴ ፈጣሪ ሆይ ድረስልኝ ያው ደርሰናል ይሄማ ቦስፈረስ ባህር ዳርቻ ላይ የሚገኘው ቅንጡ ፎር ሲዝን ሆቴል ብራንች መሆን አለበት ሆቴል አይደለም ይሄ መሃል ቦሌ ዩጎ ቸርች ፊት ለፊት የሚገኘውና ደንበኞች በልዩ ሁኔታ የሚስተናገዱበት አዲሱ የቴምር ሪል ስቴት ኦፊስ ነው ኦፊሳቸውን እንደዚህ ሌክዠሪ ካደረጉትማ ቤቶቻቸውን ሳልኳቸው አትሳያቸው ነይ እናያቸው እንኳን ደህና መጣችሁ እነዚህ በሳር ቤቱ ፑሽኪን አደባባይ ቡልጋሪያና አዋሬ የሚገኙት ውብ የመኖሪያ አፓርትመንቶቻችን ሲሆኑ ከ68 እስከ 157 የካሬ አማራጭ ከባለ 1 እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ የራሳችሁ ማድረግ ትችላላችሁ ፈጣሪ ሆይ ንግግርህ ራሱ እንደ ቴምር ነው የሚጣፍጠው ቁመናህና አለባበስህም ልክ እንደ አርዳ ጥንቅቅ ያለ ነው ጥንቅቅ ማለትን እንኳን ከድርጅቱ ነው የወረሰው ይገርምሻል አያት የሚገኘውን አፓርትመንት ከላይ በሰገነት ከታች በሱቆች ከጎን በጥሩ አየር አጅቦ ከቤት ወደ ሱቅሽ ከሱቅሽ ወደ ቤት በሊፍት ሊያስኬድሽ ጥንቅቅ አድርጎታል ቴምር ሪል ስቴት ምቾት ቀጠናውን አጧጡፎታል አንተ ታይርዱን ዳርኔ መሰልክ ፍቅሬ በቃ እነዚህ ውብ ቤቶች ውስጥ ኢትዮጵያ ለመኖር ተስማምቻለሁ ግን ችግሩ እዚህ ምን እሰራለሁ ነው ውዴ ለሱ አታስቢ ከ9 እስከ 452 ካሬ ድረስ በፒያሳ ገላን ቡልጋሪያና ሳር ቤት የሚገነቡትን የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ ገዝተን ትሰሪያለሽ ከዛ ገንዘብ ማተም ትጀምሪያለሽ አይ እናንተ ኢትዮጵያውያኖች ግን አልተቻላችሁም ውዴ ገና ምን አይተሽ በቅርቡ ወደ ሀገራችን ስትገቡ ቪዛ እንጠይቃለን ፈጣሪ ሆይ ትዕግስቱን ስጠኝ አንተ ደግሞ ቁልፉን ስጠኝ ገብተህ ልትኖርበት ነው እንዴ ደፋር